ዘፈን ኃጢአት አይደለም። ዘፋኝነት ኃጢአት አይደለም። ይህንን መልእክት ለብዙ ክርስቲያኖች ሼር አድርጉልኝ። ዘፈን ለምትሰሙ ክርስቲያኖች፣ ለምትዘፍኑ ክርስቲያኖች ይህ መልእክት ለእናንተ ነው። አዎ ዘፈን ኃጢአት አይደለም። ዘፈን አጋንንትን ተሸክሞ የሚንቀሳቀስ የአጋንንት መሳሪያ ነው። እንዲሁም ዘፈን መንፈስ ነው። ዘፈን ኃጢአት ሳይሆን ዘፈን መንፈስ ይዞ ነው የሚንቀሳቀሰው። ዘፈንን የምትሰሙ ሰዎች አጋንንት ወደ ልባችሁ ይገባል። አመናችሁም አላመናችሁም በዘፈን ውስጥ የሚያልፍ የአጋንንት መንፈስ፣ የሰይጣን የዲያብሎስ መንፈስ አለ። እናንተ ለእናቴ፣ ለቤተሰቤ፣ ለወንድሜ፣ ለመወዳት ልጅ በዜማ ብናገር ምን ችግር አለ ትላላችሁ። ነገር ግን በእውነት ነው የምላችሁ በዘፈን ውስጥ መንፈስ አለ። መጽሐፍ ቅዱስን ስታነቡ መጥምቁ ዮሐንስን አንገቱን ያስቀላው የሄሮድዮስ ልጅ ዘፈን ነው። በዘፈን ውስጥ አዎ መንፈስ አለ። ዳዊት ጎልያድን ገድሎ ሳኦል 1000 ገደለ፣ ዳዊት 1000 ገደለ ብለው ቆነጃጅቶች ለዳዊት ዘፍነው የንጉሱን የሳኦልን ልብ በማነሳሳት በሳኦል ውስጥ ቅናትን በመክተት ዳዊትን እንዲያሳድደው አደረገ። አዎ ዘፈን መንፈስ አለው። ዘፈን ያስቀላል፣ ያሳርዳል። ዘፈን ለኃጢአትና ለክፋት ሰውን ያነቃቃል። ዘፈን ብዙዎችን ያስለቅሳል። ዘፈን ብዙዎችን ያሳዝናል። በዘፈን ውስጥ ምንም አይነት መልካም ነገር ሊያልፍ አይችልም። መልካም የሚመስለው ዘፈን መልካም መልእክት አለው ብለን የምንሰማው ዘፈን እንኳን በውስጡ አጋንንታዊ የሆነ መንፈስ አለው። ስለዚህ ከዘፋኝነት ተጠበቁ። የምትዘፍኑ ሰዎች፣ በዘፈን የምታለቅሱ ሰዎች፣ ክርስቲያን ሁላችሁ ደግሞ ዘፈን የምትሰሙና ዘፈን የምትዘፍኑ ሰዎች ኃጢአት አይደለም፣ አጋንንት ነው፣ ይገላችኋል። ወደ ኃጢአት አይደለም የሚያስገባችሁ፣ ይዟችሁ ወደ ጥልቁ ይወርዳል። ዘፈን መንፈስ አለበት። ይህንን መልእክት ለብዙ ክርስቲያኖች አድርሱልኝ። ዘፋኝነት መንግሥተ ሰማያትን አያወርስም። ኢየሱስ ክርስቶስ ይወዳችኋል። ክርስቲያን የሆናችሁ ዘፈን ማዳመጥ አቁሙ። በመዝሙር ውስጥ መንፈስ ቅዱስ ያልፋል። መዝሙር ስሙ። ይህንን መልእክት ለብዙዎች ሼር አድርጉ። መጽሐፍ ቅዱስን ማጥናትና ከኔ ጋር መጸለይ የምትፈልጉ ሰዎች ወደ ቴሌግራም ቻናሌና ወደ ዩቲዩብ በመምጣት መንፈሳዊ ሕይወታችሁን ቢውልድ ማድረግ ትችላላችሁ። እዚህ ጋር ባስቀመጥኩላችሁ ሊንክ ሰርች በማድረግ ታገኛላችሁ። ሊንኩን ቲክቶክ አልቀበል ስላለኝ ነው። ተባረኩልኝ።